የጠፋውን የአሜሪካ ወታደር እንዴት እንዳዳኑት ልንገራችሁ። ከጀርባዬ በምትመለከቷቸው የዛግሮስ ተራሮች ላይ የተፈጸመውን አስደናቂ ኦፐሬሽን እነግራችኋለሁ። ከዚህም በተጨማሪ ሲአይኤ በዚህ ኦፐሬሽን እንዴት እንደተሳተፈና ምን አይነት ትሪክ እንደሰራ ሙሉ ስቶሪውን እነግራችኋለሁ። እንደምታውቁት እንግዲህ ከትናንትና ወዲያ ወይም ደግሞ አርብ ዕለት ነበረ አንድ የአሜሪካ ኤርፎርስ የሚጠቀማት ኤፍ-15ኢ ስትራይክ ኢግል የምትባል የጦር ጀት በሳውዘርን ኢራን ውስጥ ወይም ደግሞ ኩዘስታን በሚባለው የኢራን ፕሮቪንስ ውስጥ ተመታ ትወድቃለች። በውስጧ እንግዲህ በሁለት ክሩ የምትንቀሳቀስ የጦር ጀት ስለነበረች ሁለቱም ኢጀክት አድርገው ይወርዳሉ ማለት ነው። ከፊት የሚቀመጠው ፓይለቱ ሲሆን ከኋላ የሚቀመጠው ደግሞ ዌፐን ሲስተም ኦፊሰር ወይም ደግሞ WSO ይባላል። እነዚህ የአሜሪካ ወታደሮች እንግዲህ ኢጀክት አድርገው በፓራሹት ከወረዱ በኋላ በ7 ሰዓታት ውስጥ ፓይለቱን አድነው እንደወሰዱት ቪዲዮ ሰርቼላችኋለሁ። ነገር ግን ሁለተኛው ወታደር ማለትም የዌፐን ሲስተም ኦፊሰሩ በሰዓቱ እሱን ማዳን አልተቻለም ነበረ። ምክንያቱም ደግሞ እሱ ያረፈበት ቦታ ደግሞ ሌላ ነበረ። እንግዲህ የበለጠ በጣም ኢንተረስቲንግ የሆነው ታሪክ የሚፈጠረው ከዚህ በኋላ ነው። ይሄ ሰውዬ ወይም ደግሞ ይሄ ዌፐን ሲስተም ኦፊሰሩ በጣም ልምድ ያለውና የኮሎኔል ማዕረግ ደረጃ ላይ ያለ ወታደር ነበረ። ዛሬ ጧት ላይ እንግዲህ ዶናልድ ትራምፕ ራሱ ስለሱ ሲናገሩ በጣም ሬስፔክትድ የሆነ ወታደር እንደሆነም ተናግረዋል። ታዲያ እንግዲህ ማንኛውም የአሜሪካ ወታደር በድንገት እንደዚህ አይነት ሆስታይል ኮንዲሽን ውስጥ ራሱን ድንገት ሲያገኝ ወይም ደግሞ በጠላት ቀጠና ውስጥ ራሱን ሲያገኝ ራሱን እንዴት መጠበቅ እንዳለበት፣ እንዴት ማምለጥ እንዳለበት ወይም ደግሞ ማምለጥ ካልቻለም ራሱን እንዴት በህይወት ማቆየት እንዳለበት የሚወስደው ስልጠና አለ። ይህ ስልጠና ሰርቫይቫል፣ ኢቬዥን፣ ሬዚስታንስ ኤንድ እስኬፕ ይባላል። ታዲያ የወታደር እንግዲህ ልክ መሬት እንደነካ ወዲያው ይሄንን ስልጠና ተግባራዊ ማድረግ ይጀምራል። ስልጠናው ተግባራዊ ማድረግ የምትጀምሩት ከምንድን ነው? ከኢመርጀንሲ ቢካናችሁን አክቲቬት ከማድረግ ነው የምትጀምሩት። ይሄ ኢመርጀንሲ ቢከን ደግሞ ምን ይባላል? ኮምባት ሰርቫይቨር ኢቬደር ሎኬተር ይባላል። ይሄ ምንድነው? በቃ ያላችሁበትን ቦታ ሎኬት የሚያደርግ ዲቫይስ ነው፣ ሃርድዌር ነው። ታዲያ ይሄ ዲቫይስ ደግሞ ቀጥታ ከሳተላይት ጋር ስለሚሰራ በተራራ መካከል የተሸፈነ ቦታ ልክ እንደዚህ አይነት ቦታም ብትሆኑ ይሄ ነገር ሎኬት ከማድረግ ወደ ኋላ አይልም። ቀጥታ መረጃ ለቤዝ እና ለኤርፎርስ ምናምን ለሚያስፈልጉ ፋሲሊቲዎች ያስተላልፋል፣ ያላችሁበትን ሎኬሽን ማለት ነው። ስለዚህ ይህንን አክቲቬት ያደርግና ወታደሩ ምን ያደርጋል ማለት ነው? ከነዚህ ተራሮች መካከል ወደ አንደኛው ጫፍ ይወጣል። ይሄም አንዱ የስልጠና አካል ነው። ምክንያቱም ረስኪው በሚመጣበት ጊዜ በቀላሉ ረስኪው ማድረግ እንዲችልና ያላችሁበትን ቦታ በፍጥነት ሎኬት ማድረግ እንዲችሉ ይረዳቸዋል። አንድ የአሜሪካ ወታደር እንደዚህ አይነት ቦታ ላይ ሆኖ ደግሞ እችን ኢመርጀንሲ ቢከን አክቲቬት ሲያደርግ ምንድን ነው የሚላክለት? መጀመሪያ MQ-9 ሪፐር ድሮን ይላክለታል። ስለዚህ ለዚህ ወታደር በፍጥነት ምን ይላክለታል ማለት ነው? እነዚህ ድሮኖች ይላኩና በ3 ኪሎ ሜትር ራዲየስ ውስጥ ማንም ወደሱ እንዳይጠጋ ሚሳኤል እየተኮሱ ከቨሬጅ ወይም ደግሞ በብል ይሰሩለታል። ሲአይኤ የተጫወተውን በጣም የሚገርም ሚና ደግሞ እዚህ ጋር ነው የምነግራችሁ። ልክ እሱ ያለበት ቦታ ልክ እንደታወቀ ያው ለማዳን እንቅስቃሴ ወዲያው ሲጀምሩ ማለት ነው ሲአይኤ ምን ማድረግ ይጀምራል ማለት ነው? ሚስኢንፎርም ማድረግ ይጀምራል። ኢራኖቹን ምን ያደርጋል? እዛው ኢራን ውስጥ ወሬ እንዲሰራጭ ያደርጋል። ይሄ የአሜሪካ ወታደር በኢራን ወታደሮች ካፕቸር ተደርጎ ወደ ሜይንላንድ እንደተወሰደ መረጃ ይሰራጫል። በዛ አካባቢ ታስታውሱ እንደሆነ እንግዲህ በዛ አካባቢ የሚገኙ ዜጎች ይዘው ይህንን ወታደር ለመንግስት እንዲሰጡና ማንም እሱን ይዞ ለሰጠ ደግሞ $60,000 ሪዋርድ እንደሚሰጠው የኢራን መንግስት አስታውቆ ነበረ። ስለዚህ በሰዓቱ ትንቅንቅ የነበረው በአሜሪካ ወታደሮችና በኢራን ወታደር ብቻ አይደለም። ሌላ ሶስተኛ ኃይል አለ። የአካባቢው ማህበረሰብ ያለውን የጦር መሳሪያ ሁሉ ታጥቆ ዙሪያውን ሲያሰስ ነበር ይህንን ወታደር ለመያዝ። ስለዚህ እሱን ለመያዝ የመጡትን የኢራን ወታደሮችንና በተለይም ደግሞ የአካባቢውን ማህበረሰቦች ይህንን ወታደር እንዳይዙት ያደረጋቸው ምንድን ነው? የሲአይኤ የዲሴፕሽን መረጃ ነበረ። እንግዲህ እንደምታዩት ቦታው በጣም አስቸጋሪ ነው። አንድን ወታደር ገብተው እንደዚህ አይነት ሬስኪው ሚሽን ለማድረግ በጣም አስቸጋሪ ስለሆነ ጊዜ ለመግዛት አንደኛ የሲአይኤን ዲሴፕሽን ተጠቀሙ። ከዛ ሲቀጥል ተጨማሪ ፋይተር ጀቶችን ላኩ ማለት ነው። የመጀመሪያው የተላከው ምንድነው? ራሷ የወደቀችው ኤፍ-15ኢ ወደዚህ ሚሽን ተልካ ነበረ። ይህንን ዙሪያ ቦምብ እያደረገች ወታደር ወደዚህ ቦታ እንዳይጠጋ IRGC ወደዚህ የጦር መሳሪያዎችን ሞቢላይዝ እንዳያደርግ ቦታውን በሚሳኤል እንዳይመጣ በጣም ትልቅ የሆነ ከቨሬጅ መስጠት ጀመሩ ማለት ነው። ከኤፍ-15ኢ በተጨማሪ ደግሞ ራሷ በአሁንም ከኤፍ-15ኢ ጋር የወደቀችው A-10C ቫይራንት ታንደርቦልት ወደዚህ ሚሽን እሷም ተሰማርታ ነበረ። ኤፍ-15 እንደነገርኳችሁ ሚሳኤል እየተኮሰ ዙሪያውን ከይሄ MQ-9 ሪፐር ድሮን ጋር በመሆን ዙሪያውን በብል እየሰራ ምንም አይነት የጠላት ከባባድ መሳሪያዎች ወደዚህ እንዳይመጡ ያደርጋል። A-10 ታንደርቦልት ደግሞ ላዩ ላይ የተገጠመለትን አቨንጀር ጋን በመጠቀም ምንም አይነት እግረኛም ወታደር ሆነ የአካባቢው ኃይል ወደዚህ እንዳይጠጋ
የመልቀም ስራ ይሰራል ማለት ነው በጥይት። ታዲያ መጀመሪያ ላይ ሲጀመር ኤፍ-15 እዛ ጋር ተመታ፣ እዚህ ደግሞ ኤቴን ራሱ ተመቶ ወድቆ እንዴት ነው ለዚህ ኦፕሬሽን የተላኩት ካላችሁ አሁን ላይ ሲላኩ ከዚህ በፊት እንደሚደረገው የኤሌክትሮኒክ ዋርፌር ከቨሬጅ ተሰጥቷቸው ነው የገቡት። ለዚህ ሚሽን እንግዲህ ለኤሌክትሮኒክ ዋርፌር ከተላኩት የጦር ጀቶች መካከል አንደኛው ኢኤ-37 ቢ ኮምፓስኮል የሚባለው ሲሆን ሁለተኛው ደግሞ ኢ3 ሴንትሪ ወይም ደግሞ ከዚህ በፊት ቪዲዮ ሰርቼላችኋለሁ አዋክስ የሚባለው የጦር ጀት ማለት ነው። እነዚህ እንግዲህ የኤሌክትሮኒክ ዋርፌር እና እንዲሁም ደግሞ አጠቃላይ የራዳር ከቨሬጅ እየሰጡ ለዚህ ኦፕሬሽን መሳለጥ ትልቅ ስራ ሰርተዋል። አሁን ደግሞ ለዚህ ሚሽን የተላኩት ስፔሻል ፎርሶች ምን አይነት ናቸው የሚለውን እኔ የመጀመሪያው ኔቪ የሚጠቀማቸው ወይም ደግሞ ኔቪ ውስጥ የሚያገለግሉ ሲል ቲም 6 የሚባሉት ናቸው። ለምሳሌ ዴልታ ፎርስ እና ዴቭ ግሩ የሚባሉ አሉ። ፓራለል ናቸው እነሱ የመጨረሻ ኤሊት የሚባሉት ፎርሶች ናቸው። ፓራለል ናቸው፣ አንዱ ከአንዱ አይበልጥም። ዴቭ ግሩ የሚባሉት የኔቪ ናቸው። ዴልታ የሚባሉት ደግሞ የግራውንድ ናቸው። እነዚህኛዎቹ ሲልቲም ደግሞ የሚባሉት ሲልቲም 6 የሚባሉት ደግሞ ከዴቭ ግሩ ቀጥሎ ያሉት ናቸው፣ ከነሱ በታች ያሉት ናቸው። ስለዚህ አንደኛ እነሱ ታልከዋል። ታዲያ እነዚህ ሲልቲም 6ዎች እንግዲህ በቦታው ቀድሞ የደረሱት እነሱ ናቸው። ለምን እነሱ ገብተው የአይአርጂሲን ፎርሶች ባሉበት ሆልድ ያደርጓቸዋል ማለት ነው፣ ከነሱ ጋር የቶክስ ልውውጥ እያደረጉ። ከነሱ ደግሞ ቀጥለው የራሱ የኤርፎርስ ደግሞ ስፔሻል ፎርሶች አሉ፣ ለረስኪው ተብሎ የሰለጠኑ ማለት ነው። እነዚህ ምን ይባላሉ መሰላቸው? ኤርፎርስ ስፔሻል ዋርፌር ይባላሉ። ሁለት አይነት ናቸው። አንደኛው ፓራ ሬስኪው ሜን ወይም ደግሞ ፒጄሲ ይባላሉ። ሁለተኛዎቹ ደግሞ ኮምባት ኮንትሮለርስ ይባላሉ። እነዚህ ገብተው መዋጋት ብቻ አይደለም፣ ወይም ደግሞ ዝም ብሎ ወታደር ማውጣት ብቻ ሳይሆን ሜዲካል ኬር የሚያስፈልጋቸው ኮንዲሽን ውስጥ ከሆኑ ማንኛውንም አይነት የሜዲካል እርዳታ እየሰጡ ኤክስትራክት እንዲያደርጉ ተደርገው የሰለጠኑ ወታደሮች ናቸው። በስተመጨረሻም እንግዲህ ወታደሩን ኤክስትራክት ለማድረግ በስፍራው አርፎ የነበረው ይሄ ነው፣ ኤምሲ 130 ጄ ኮማንዶ ይባላል። እነዚህን ሁሉ ስፔሻል ፎርሶችንም እዛ ቦታ ደሊቨሪ ያደረጋቸውም ኤክስትራክት ለማድረግ የሚሄደው ይሄ ነበረ እና አንድ አይደለም በርከት ያሉ ናቸው የሄዱት። ሁለቱ አሸዋ ላይ ነው የሚያርፉት ሊትራሊ እና አሸዋ ላይ ካረፉ በኋላ ከተራራ ላይ ስፔሻል ፎርሶቹ ናቸው ወጥተው ያወረዱት። ታዲያ ሁለቱ አሸዋ ላይ ስታክ አድርገው መነሳት ስላልቻሉ ቴክኖሎጂው አይአርጂሲ እጅ እንዳይገባ እዚህ ላይ በምታዩት መልኩ አፈንድቷቸውን የወጡት። እናስቡት እስኪ በመቶዎች የሚቆጠሩ ወታደሮች ህይወታቸውን ለመሰዋት የሄዱት ለአንድ ወታደር ነው፣ አንድ ወታደር ለማዳን። ይህ ሁሉ የጦር መሳሪያ ሄደው አፈንድተው አባክነው የመጡት ያ ሁሉ ሚሳኤል የተኮሱት የአንድ ወታደር ህይወት ለማዳን ነው።